በጣም ከባድ ነው። ትዳር ቀላል ነገር አይደለም እና በቻልኩት መጠን አንተ በሆነ ነገር በሰው እኔ በራሴ ባልችል እንኳን በሰው ይዛለሁ። ማሂን በጣም ስለምወዳት ለትዳሯ በጣም ታማኝ ሴት ስለሆነች በጣም የምትታትር ስለሆነች ምክንያቱም ይሄ በጣም ያስጠላና ካንተ ማይጠበቅ ነገር ማለት ለህይወትህ ውጣ ውረድ ብዙ ነገር እያልክ እንደዚህ አይነት ቦታ ላይ መገኘት ርካሽነት ነው ብዬ ነው የማስበው። የሆነ የደበኩሽ ነገር አለና ዝሮ ግን ተረጋግተሽ ነው የምታወሪኝ። እሺ አትደነግጥሽ። እሺ ሰላም በል። ሰላም ሰው ግን ስራው ያሳፍረዋል። ኤኒዌይስ ቀጥል። ሰላም ቤተሰብ እንዴት ናችሁ? ዛሬ እሺ ነገ እኔ ልስራላችሁ። ለማንኛውም በቃ ትንሽ እየከበደኝ ነው እና ዛሬ በጣም አስገራሚ ፕራንክ ነው ይዤ የመጣሁት። ለኔ ጋር ነው ደግሞ ፕራንኩን የምንሰራው። የሀሳቡ ጠንሳሽ ተመልካቾች እኔ ነኝ። ከዛ ዋና አክተሯ ደግሞ ከኔ ቀጥሎ ዋና አክተሯ ለሚ ነች እና ዞሮ የሆነ ነገር ሀፕን ቢያደርግ ሪስክ የምንወስደው ሁላችንም። ኧረ በስመ አብ እኔ ጋር እንትን አትበል። ቤቴ መጥተህ ይሄን ቪዲዮ እባክሽን ለምነህ እባክሽን አሳሪኝ ተብዬ ነው እኔ ሪስክ ምናምን ቢመጣ ኃላፊነት የምትወስደው ባል ነህ። ኤኒዌይስ እሺ ቤተሰቦች ዛሬ ቀን ምን አይነት ፕራንክ መሰላችሁ? ለማሂ ነው። በጣም ከባድ ነው። በጣም ከባድ ፈተና ነው። ማሂ አዳሪ ናት። ካሁን እንግዲህ የምትወጣበት ሰዓት ነው እና ቶሎ ነው መስራት ያለብን። በጣም ከባድ ፕራንክ ነው ይዞልን የመጣው። ታዴ እዚህ ግቢ ላይ አንድ ላይ ስለሆን ሁላችንም አንቺ አዳሪ በምትሆኝበት ሰዓት ሴት ጋር ያየሁት ነው ማለት ነው። አንተ ሪፒትድሊ ሴት ጋር አይቼዋለሁ። ታግሽ ደግሞ አዳሪ በምትሆኝበት ሰዓት ጠብቆ ተመልካቾች አይመሳሰልም። ማህሌት አዳሪ በምትሆንበት ሰዓት ነው ሴት ጋር የማገኘው። ከዛ ማታ እንዴት ወጣሽ ልትለኝ ትችላለች። ማታ ስለሆነ ማታ ደግሞ እኔ ወተት ላመጣ ሄዳለሁ። ማታ ነው ማመጣውና ስለዚህ ለማሰመን ሞክራለሁ ማለት ይመሳሰላል ማለት ነው። ግን የአንድ ሰው ልብ ክራክ ለማድረግ በጣም ብዙ ፕሮግረስ አቅም ይጠይቃል። በእውነት ሸልምሻለሁ። የሷ ክራክ በቃ መሰንጠቅ ከቻለሽ መሰንጠቅ ቀርቶ ግራ ማጋባት ኮንፊውዥን ውስጥ ከከተትሻት ራሱ ይሄ ማርያምን ይሄ በቪዲዮ ቢታይ ደስ ይለኝ ነበር። ከባድ ፈተና ነው። ምክንያቱም የእሷ ሪአክሽን ማየት ፈልግ ነበር በአካል እና ቤተሰቦች እኔ ነኝ የምደውልላት። ባይዘው በጣም ከባድ ነው በሰው ትዳር መሀል መግባት ሶ ሃርድ። ምክንያቱም እንደዚህ አይነት ነገር ባይ እኔ መቼስ አልናገርም ባልናገርም ግን ለእሷ አልናገራትም። አንተን ግን እናገርሃለሁ። ታዲያ ይቅርታ አድርግልኝ። ጸጥ አለልህ። ለእሷ አልነግራትም። ለምን እንደማልነግራት ታውቃለህ? ይሄ እኮ በቃ ቀጥታ ተናግሬ ትዳሩ በጣም ከባድ ነው። ትዳር ቀላል ነገር አይደለም እና በቻልኩት መጠን አንተ በሆነ ነገር በሰው እኔ በራሴ ባልችል እንኳን በሰው ይዛለሁ። ገብቶሃል? ማስተካከል ያለብህ ነገር እመክርሃለሁ። ለእሷ ለመንገር አቅሙ ሞራሉ ኖ የለኝም በፍጹም። ማርያም እኔ አልናገርም። ይቅርታ አድርግልኝ። አንተን ግን በጣም ይይዝሃለሁ። ይቅርታ አድርግልኝ። ማሂን በጣም ስለምወዳት ለትዳሯ በጣም ታማኝ ሴት ስለሆነች በጣም የምትታትር ስለሆነች ምክንያቱም ይሄ በጣም ያስጠላና ካንተ ማይጠበቅ ነገር ማለት ለህይወትህ ውጣ ውረድ ብዙ ነገር እያልክ እንደዚህ አይነት ቦታ ላይ መገኘት ርካሽነት ነው ብዬ ነው የማስበው። ስለዚህ ማሂዬ ሊደወልላት ነው። ላይክ አድርጉ ቤተሰቦች። እንደዚህ አይነት ፕራንክ ብትፈልጉ ከሆነ ላይክ አድርጉ። ግን ማለት ነው ወይኔ የስድብ ናዳ ሊወርዱብኝ ነው። በባሌም በቦሌም ብለሽ የእሷ የልቧ ጓዳ ላይ ኢንፍሉዌንስ ማድረግ አለብሽ፣ ተጽዕኖ መፍጠር አለብሽ። ይሄ በቃ ሪስፖንሲቢሊቲ። ሰው ግን ለሚስቱ ይሄን ያህል ይጨክናል? በቃ እሷ በብዙ ነገር ተበቅላኛለች። እና ቤተሰቦች አሁን ልደውልላት ነው። ይኸውላችሁ በእኔ ስልክ ነው የምልህ። ማሂ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አላችሁ? አለን። በቃ አንቺ አትደውይ መጣ ደውል ተይዟል ይለኛል። አይሰራም፣ የሆነ ጊዜ አይሰራም። ከዛ ትናንት ደግሞ ስደውል ተይዟል ይላል። ችግር የለውም ገብተናል። ቤት ገባችኋል? አዎ ሌሊት 5 ሰዓት በጣም ነው የሚያስጠላ ጉዞ። ዝሮ እግዚአብሔር ይመስገን ደህና ገብተን። ስሚኝማ በሰላም መጣችሁ እንዴ? አዎ እግዚአብሔር ይመስገን። ከስራ ቦታ ሆነሽ ነው ወይስ? አዎ ግን እመጣለሁ። ሰው አለሽ ነው የለሽም?
ኧረ የለም የለም። የሆነ ነገር ላወራሽ ነበር። እሺ የሆነ የደበኩሽ ነገር አለና ዝሮ ግን ተረጋግተሽ ነው የምታወሪኝ። እሺ አትደነግጥሽ። ይቅርታ ተረጋግተሻል? አዎ። እሺ ብቻ ይሁን ነው ማወራሽና እንትን ነው በእናትሽ የሆነ ነገር ከታደ የሆነ ነገር አይቼ ነበረ አንቺ አዳሪ በምትሆኝበት ሰዓት እና ከዛ እንትን በቃ እዛ አለ አይደለ በእናንተ ከጀርባው ሱቅ ምናምን አላ። እሺ እኔ ወተት በማይመጣበት ሰዓት 1 2 ቀን 3 ቀን ምናምን ተደጋጋሚ የሆነች ሴት ጋር ያየሁትና ብቻ ግን ተረጋግተሽ አውሪኝ እሺ ማሂዬ። እሺ ከዛ አልነግርሽም ነበር በህልሜ ግን በቃ እዛ ከሄድኩ በኋላ በህልሜ አንቺ እየወቀስሽኝ በጣም እና ይሄ ነገር መናገር አለብኝ እንዴ ምናምን ብዬ ነው የምነግርሽ። እሺ ግን ኖርማል ነው ማለት ማስተካከል ያለብን ነገር ካለ ብናስተካክል ብዬ ነው ማወራሽ። ከዛ ብቻ እሱንም ለማውራት ሞከርኩ ካደብኝ ታውቂያለሽ። እኔ ለብቻ ሆኖ መጀመሪያ ወደ እንትኑ ወደ ገዳም ከመሄድ በፊት እያወራሁት ነበርና ግን በቃ ተቆጣኝ። ያው ታዴ ደግሞ ቁጡ ታውቂያለሽ ቁጣ ነውና እንዴት ነው እንደዚህ የምትዩ ባለ ትዳር ላይ ምናምን አለና ዝሮ አሁን ከአንቺ ጋር የሆነ ነገር ብናረግ ብዬ ነው ማለት አልናገርም ብዬ ለራሴ ቃል ገብቼ ነበር። ግን በቃ በህልሜ አንቺ እየወቀስሽኝ ከዛ ምን አባቴ ላርግ ብዬ በቃ ተጨናንቄ ይሄንን የምነግርሽና ከዚህ በፊት ጠርጥረሽው አታውቂም? ምንም ነገር አይተሽ አታውቂም? ኧረ አይቻላቅም። ይሄ ራሱ ፕራንክ ነው። እንደ ፕራንክ ካሰብሽው ችግር የለውም ማሂዬ። አይ ይሄ ፕራንክ ነው። እሺ በቃ አይ እሺ በስልክ መደወል አልነበረብኝም ማለት ነው። እሺ በቃ እንዴት ተይው በቃ ስትገቢ እናወራለን ተረጋግተሽ ምናምን። እንደውም እዛም ምን ሁኚ ነው ምን አስቸኩለኝ እንደደወልኩልሽ አላውቅም። ቻው በቃ። አይ ፕራንክ ነው እያልሽኝ ከሆነ እኔ በዚህ መልኩ ቀልዳለሁ። ችግር የለውም ልዝጋውና በይ ማታ ቤት ስትገቢ እናወራ አይሻልም? አይ ምንም ችግር የለውም አውሪኝ ዝም ብለሽ ተቀልቀልሻ እንዴ። ለምንድን ነው የምቀልደው ማሂ? አይ እኔ አስጨንቆኝ ነው ይሄንን እየነገርኩሽ ያለሁት። እንደ ቁም ነገር ማታዩ ከሆነ ይሄ ቀላል ነገር ከሆነ ላንቺ እሺ። እኔ ግን በጣም ስለተጨነኩ እኔ እንደውም በትዳር መሀል እንዴት ገባለሁ ብዬ ራሴን ምን ያህል አስጨንቄ እንደከረምኩ ራሴን የማውቀው ጸልያለሁ። በዚህ ምክንያት ማለት ነው ምን አባቴ ላርግ ብዬ ከዛ በህልሜ ታየኝ እንደዚህ አንቺ እየወቀስሽኝ ማለት ነው። እዛ ባወራሽ ብዬ ነው። እና ቪዲዮሽን ጨረሻሁት? ኦኬ እሺ በቃ ማሂዬ እሺ በቃ እኔ ቪዲዮ ብለሽ የምታስቢ ከሆነ እሺ በቃ ደስ ይላል። በጣም ጎበዝ ባልሽ የምታምኒ ከሆነ እኔ ነገ ሌላ ነገር እንዳይፈጠር ብዬ ነው ማሂዬ። በቃ ተቀልድ የለብኝ በቃ ሀ ለማንኛውም አሪፍ አክተር ነሽ እንዴ? እሺ እሺ ማሂዬ አሪፍ አክተር ነሽ ይወጣሻል። እሺ ሀዋይ ካን ቤተሰብ ድጋሚ እየደወልኩ ነው። ሁለተኛ የደወልኩላት ነው ታነሳ። ምን አባቴ እንደማደርግ አላውቅም። አሁን በማንደጥ በማይገባ እኔ ጋር ታዴ ታስታርቀኛለህ? ማይ ምን ነው ስልኳ አታነሽም? ስራ ላይ ስለነበርኩ እኮ እያስተናገድኩ ነበር እና በመሀል ሰው ከዛ ወዲህ ነበረ ቀደምሽ እና አሁን እሳ ብቻሽን ነሽ? አሁን እየጻፍኩ ነው። ስለዚህ ማውራት ትችያለሽ። ልጨርስ ይቀረኝ ወዲህ ታወራሻለሽ። ደውላለች። ሄሎ ማይ ጨረስ? አዎ ጨርሼ እኮ ወጣሁኝ። ወደ ቤት ልትመጪ? አይ ትንሽ ደቂቃ አንድ 20 ደቂቃ ልቆይና እወጣለሁ። ወደ ቤት እመጣለሁ። አይ ጥሩ ደስ ይላል። አሁን ታወሪኛለሽ?
አሁን ማውራት እንችላለን። እሺ አንቺ እኮ ቀልድሽ አይጠገብም። መቼስ ጨዋታሽ እኮ ደስ ይላል። አይ በቃ ችግር የለውም። እንደዛ ብለሽ ካሰብሽ ኖርማል ነው። ችግር የለውም። በቃ እኔ መጫወት ጀመርሽ? ኧረ እኔ መጫወት አይደለም። እኔ ትናንትና እንደዚህ የመጣሁበት ታውቂያለሽ። እና እንደገና ይሄንን መጫወት ትዳር ከሆነ ይሄ እኮ ቀልድ አይደለም። ግን ስለተደጋገመብኝ ቢያንስ ማስተካከል የምንችለው ነገር ቢኖር ብዬ ነው። ከዛ ሲቀጥል ደግሞ በቃ ያንቺ ማደር ተገና አድርጎ ስለሆነ እኮ ነው እኔ ከፋኝ በጣም ያንቺ ውህነት ያንቺ ምን ያህል ለቤትሽ ጠንካራ እንደሆንሽ ስለማቅ ነው እንጂ ሌላ ነገር አይደለም። እዛ ደግሞ እንድትጎጂብኝ ፈልጌ አይደለም። ገብቶሻል? በዚህ መልኩ መናገሬ ልክ ላይሆን ይችላል፣ አላቅም። ግን በቃ ስለተረበሽኩ ነው። እኔ ደግሞ ታውቂያለሽ የሆነ ነገር ከረበሸኝ ስራ መስራትም አልችልም፣ ሌላ ነገር ማሰብ አልችልም። እና ለዛ ነው። እሺ አይደለም ውዴ፣ ታድን ታውቂዋለሽ። እንኳን እኔ ውስጥ ያለ አንቺም ታውቂዋለሽ። እንደዛ የሚያደርግ ልጅ አይደለም። አሁን አንዳንዴ ከእውነት የራቀ ነገር ስትሰሚ ምንም እርግጥ የሆነ የሚቀራረብ ነገር ወይ አንቺ እንትን የምትይው ነገር ቢሆን እሺ ኦኬ፣ ለማመን ራስን ትይሽ። ለማመንና ከእውነታው የራቀ ስለሆነ ይሄ ምንም ጨዋታ ብዬ ነው ልረዳሽ የምችለው። ይሄ እውነት ነው ብዬ አልረዳሽም። የተመሳሳይ ሰው መንት እያይተ ሲሆን በቃ ችግር የለም። ሜቢ እኮ ምን ይባላል መሰለሽ፣ እንደዚች አለማት ውስጥ ተመሳሳይ ሰዎች 6 ነው 4 አሉ ይባላል። ምናልባት አንዱ ላይ ሲሆን እሺ በቃ ማሂ ችግር የለውም። እንደዚህ ብለሽ የምታስቢ ከሆነ እኔ እሺ በቃ ምናልባት ይሆናል እንጂ ሳያረግም እኮ እሺ በቃ ተይው። እኔ ሀላፊ ይዞ እየጠበቀ ማማን ወተት ሊያመጣ ሲሄድ ማማን ይዞ ነው የሚሄደው። ከዛ ተመልሶ ለሊት ሲነሳ እንደ እናቱ ሲያጠባ ሲንከባከብ ፍቅር ራሱ ታውቂያለሽ። በዚህ አይነት ልጅ አይደለም። ስራውን ይሰራል። ከዛ መልስ ይመጣል። ማማን ወክ ይዟት ይወጣል። በዛ ወተት ያመጣል። ከዛ ተመልሶ ማማን ይንከባከባል። ኃላፊነቴ መወጣት ስላለብኝ ነው። አንቺም ነገ ሙለር ጋር የሆነ ነገር አይተሽ ዝማቲን ብዬ ነው ማሰው። እኔ ከባህሬ ግልጽ ነኝ። ያው በትንሽ ጊዜ እንዳየሽኝ ደግሞ ታውቂያለሽ፣ በግልጽ ነው ነገሮች ማወራውና ይሄን ያህል ይቅርታ፣ በጣም ይቅርታ። እሺ እኔ በመሀላችሁ መግባት አልነበረብኝም፣ ግን በቃ እንደ ጥፋተኛ መስሎ ስለተሰማኝ ነው ያወራሁት። እንደዚህ ተረጋጋሽ ምናምን በቃ ምንም አይመስልሽ ከሆነ በጣም ደስ ይለኛል ማህዬ። በጣም እንዴ አዳሪ በሆንሽበት በዛኛው ሳምንት ነው ይሄ። እዚህ ሳምንት መቼም አይደለም፣ እዛኛው ሳምንት ነው። ያው ወተት ማመጣበት ሰዓት ታውቂያለሽ 1 ሰዓት አካባቢ ነውና 12 ተኩል ወደ 1 ሰዓት አካባቢ። እሺ በቃ ማሂ፣ አሁን እኮ እኔ እንዲህ እየተከራከርሽኝ ያለሽው እና እኔን እያመንሽ ስላልሆነ አንቺ ራስሽ አዳሪ ስትሆኚ ታድሪና እኔ ቤት ትመጪና አብረን ሂደን የኔ ውሸት ነው አይደለም ቼክ ማድረግ ትችያለሽ። ከዛ በኋላ በቃ ማድረግ ያለብሽን ታደርጊያለሽ። እኔ ግን በደንብ ነው የማውቀው እና የምታውቂውን በደንብ የምታውቂው ሰው እኔ ከኔ በላይ እሱን በደንብ ነው የማውቀው። ከኔ በላይ የማውቀውን ሰው ደግሞ እንደዚህ ነው ብዬ አእምሮ የራሱ አያምንም። አይቀጥል እሺ በቃ ማሂ ቻው። በቃ የኔ ቆንጆ ማሂ፣ እኔ እኮ ወደ ኮዬ መጣሁ ብለሽ ወደ ደብረ ዘይት እንዳትሄጂ ብዬ ነው የደወልኩት። አይ አንቺ መች ፕራንክ ትደረጊና እኔ አይደለሁም። ለማንኛውም ፕራንክ ያረኩሽ እኔ አይደለሁም። ማርያምን ስልሽ እኔ ተባባሪ ሆንኩ እንጂ የኔ እናት ማጠብቂ ሰው ነው ፕራንክ ያረገሽ። ኮርቻለሁ በቃ እያልኩሽ ነው። የድምጤ ጨምሯን በተመልካች ፊት እያልኩሽ ነው እኮ አንተ ትኖራለህ። ዲያብሎስ ከነሰራዊቱ ቢመጣ ክራካ አያረግም ብያለሁ። አንቺ ንግግር ማለት ነው የሀሳቡ ንድፈ ሀሳቡ እኔ ራሱ ማርያምን እኔ ነኝ ለለም ያወራኋት ማርያምን። ከዛ በኋላ ያው ግን እንደው ልብሽ ምን አለ ሀቅ ሳትዋሽ እንደው ለህሊናሽ
እንደዚህ አይቼ ማለቷ ወሬው ዝም ብሎ ያስደነግጣል። እግዚአብሔር በጣም የደነገጥኩት ድንግጥ የሆነ እውነት ነው ብዬ ሳይሆን የሆነ በቃ የሚያስደነግጥ ነገር አለው ስሜቱ። ዝም ብሎ ሀሳቡ ያስደነግጣል። ስለዚህ አልተሳካልንም ነው የሚባለው። ለፕራንኩ አልተሳካም። ኧረ በስመ ስላሴ ከባድ አልተሳካም። ኤኒዌይስ ይፖሰታል። ቢሳካም ባይሳካም ይፖሰታል። ቻው ቻው እናት፣ በቃ ቻው። ደህና ግቢ እንጠብቅሻለን። እሺ